የኢትዮጵያ ጦር በዓለም አቀፍ ደረጃ የሚታወቀውንና የጣሊያንን ወራሪ ኃይል ድል ያደረገበት የአድዋ ጦርነት የተካሄደው በየትኛው ዓመተ ምህረት ነው? ሀ በ1881 ዓመተ ምህረት፣ ለ በ1888 ዓመተ ምህረት፣ ሐመርሃ በ1896 ዓመተ ምህረት፣ ነ በ1928 ዓመተ ምህረት። በዓለም ላይ ካሉት ጥንታዊ የሰው ዘር ቅሪተ አካላት አንዷ የሆነችው ድንቅነሽ ወይም ሉሲ የተገኘችው በየትኛው የኢትዮጵያ አካባቢ ነው? ሀ ደቡብ ኦሞ፣ ለ አፋር ወይም ሀዳር፣ ሐመርሃ ላሊበላ፣ ነ አክሱም። ለ አፋር ወይም ሀዳር። ድንቅነሽ እንደ ኤሮፓውያን አቆጣጠር በ1974 በአፋር ክልል ልዩ ስሙ ሀዳር በተባለ ቦታ ነው የተገኘችው። የአክሱም መንግስት የባህር ላይ ንግዱን በስፋት ያካሂድበት የነበረው ዋና የወደብ ከተማ ማን ትባላለች? ሀ ባጽዕ፣ ለ ዘይላ፣ ሐመርሃ አዱሊስ፣ መ በርበራ። ሐመርሃ አዱሊስ። አዱሊስ በአሁኑ ኤርትራ ግዛት የሚገኝና ለአክሱም ስልጣኔ የንግድ በር የነበረ ወደብ ነው። በ16ኛው ክፍለ ዘመን የአዳል መሪ የነበሩት ኢማም አህመድ ኢብን ኢብራሂም አልጋዚ ወይም አህመድ ግራኝ ከአጼ ንብለ ድንግል ጋር ያደረጉት ወሳኝ ጦርነት ምን ይባላል? ሀ የሽምብራ ኩሬ ጦርነት፣ ለ የአድዋ ጦርነት፣ ሐመርሃ የሰገሌ ጦርነት፣ መ የማይጨው ጦርነት። ሀ የሽምብራ ኩሬ ጦርነት። የሽምብራ ኩሬ ጦርነት በ1529 የተደረገ ሲሆን የኢማም አህመድ ኃይል ድል የተቀዳጀበት ነበር።